ኮፒ ሊንክ ሼር ያስፈልጓል። ያው እና አዶኒን አንድ ቪዲዮ ከሰራን 2 ሳምንት ብቻችንን ቪዲዮዎችን የምናየው እንዳልካቸው እኔ ፐርሰናል ትድድቦችን አልፈልግም፣ ግን ጥያቄ ነው ያለኝ። ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ አንድ የተጀመረ ፋሽን አለ። ምንድነው? የቤተክርስቲያን መዋጮ እያሉ በኮሚሽን የሚውሉ ሰዎች አሉ። ይሄን ደርሰንባቸዋል። ብዙ በዩቲዩበርም ቲክቶከርም በላቸው አርቲስትም ምናምን 10 ጊዜ ሲጨርጡ ሲጨፍሩ ምናምን። አሁን ከዛ ከፍሬ ሲመጡ ደግሞ ክራር ይዘው አይተናቸዋል። ያ ደስ የሚል ነው። ወጣቱም የጠየቀ ነው። አንተስ እንዳልካቸው በፕሮቴስታንት ቤት ውስጥ ምንድነው እያረክ ያለ? እንደዚህ አይነት ተመሳሳይ ስራ ውስጥ ነው ወይ? ይህ ነገር በትክክል እንድመልስ ይፈልጋሉ። ለምን አብዛኛዎቹን ማይክ የማስታወቂያ ገቢ ማሰባሰቢያ ኮንፈረንስ ሲኖር አንተን ከስኬት እንተው እና ምንድነው አንተስ ኮሚሽን ትበላለህ ወይ? ይህን ጥያቄ ከዚህ በፊትም ኮመንት ላይ ጠይቄ ሚውት አድርገኛል። ተደጋጋሚ ጊዜ ጠይቄ ያለው ኮመንት ሰጥቼ ያለው ሚውት ነው የምታደርገው መልስ አትሰጠኝም። እና አሁን በሚዲያ ልመጣ ተገድጃለሁ። እንዳልካቸው በኦርቶዶክስ ቤት ያየነውን በፕሮቴስታንት ቤት እየደገምከው ነው የሚል ጥርጣሬ ያለኝ። ለምን ምን እንደምሰራ ማናቅም አሁን ላይ ያው ሰምታይምስ እንደ ፖለቲከኛ የሚያደርጋል እዚያስ አፕ ቱ ዩ። እኛ ስለዛ አይደለም ጠይቅ። ፓስተር ጥላሁን ጋር ነው ያለው። ጥሌ በጣም የምንወደው አገልጋይ ነው፣ ይመቸው፣ ደስ ይለናል። ግን አንተ ዝናህን በዛ በዓለም በነበረ ህይወት ያለን ዝና ከሆነ ይዘህ መጣው ዝና አያስፈልግም። በጌታ ቤት ባለ ጌታ ነው መደመቅ ያለበት። እንደዛ ነው አለ ትምህርቱ የሚለው። ግን አንተ እዚህ ጋር መናይ ግን ማለት ነው ትዝብትን ጆሲ ሾው ትዝብት በእንዳልክ የነበረውን አሁን ደግሞ በዚህ ገልብጠን የመጣው ብትሮጥ አላየሁብህም። እና እስቲ እቺን ጥያቄ ለእንዳልክ አድርሱለት፣ ኮፒ ሊንክ ሼር እያደረጋችሁ እሺ።